እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም። ባይዘው እንደ እግዚአብሔር ፍቅር የለም። እንዳንሞትበት እኮ ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ሕግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዛ ለዘላለም ልፍቷ ይሄን ጉዳይ። ስለዚህ መጨከን አለብኝ ልጅን መጨከን አለብኛል። በጣም ያስከፍለኛል። አንድ ልጅ ነው የሚያስከፍለኝ። በቃ ልጨክን ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም ማድንበት አለና ኢየሱስን ሲልከው በዘላለም ሕይወት ኃይል ሌላ ሪታየር እንዳያረግ እንዳይቆም ሞቶ እንዳይቀር የሆነ ቀን ብቻ እንዲያው ለዘላለም እንደሚሆን አድርጎላል። ኢተርናል ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ይሄንን ሕይወት ለመበጥበጥ ይሄንን ሕይወት ለማስቆም ሞት መጥቶ ያውቃል። ጌታችን ኢየሱስ ክርስቶስ ያልሞተ አይደለም፣ ከሞት የተነሳ ነው። የማይጠፋው የሕይወት ኃይል የተባለው ሞትን ድል አድርጎ ስለተነሳ ነው። ሞት ቼክ አድርጎታል። እንደ ቀደሙት ካህናት ሁሉ ሞት ቼክ አድርጎታል ኢየሱስን። ሌሎቹ ሊቀ ካህናቶች በሙሉ በዓመት አንዴ ዮም ኪፖር ላይ ሁልጊዜ የእንስሳ ደም ይዘው ይገባሉ። በየዓመቱ ያደርጉታል። ሞት መቶ ቼክ ሲያደርጋቸው ግን ሞትን መሻገር አይችሉም። ሞት ይመጣል፣ ይሞታሉ፣ ይቀራል። ሪታየር ስለሚያደርጉ ሌላ ግዴታ ይመጣል። ከሞት የተነሳ ሊቀ ካህን የለም ከኢየሱስ በፊት። ሁሉም ሞት ቼክ አድርጓቸው ቴስት ተደርገው ከሞት በታች ናቸው። ዴዝ ፕሩፍ አይደሉም። መከላከል አይችሉም ሞትን። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር በማይጠፋ ሕይወት ኃይል ይላል። እስቲ አሜን በሉ። ሞት ቼክ አድርጎታል ኢየሱስን። ቼክ ያልተደረገ አይደለም። ኢየሱስ ስላልሞተ አይደለም ለዘላለም ካህን ነው የተባለው። ሞት ቼክ አድርጎት ከነሱ ጋር ተነጻጽሮ ሞት ሊይዘው፣ ሞት ሊያበላሸው፣ ሞት ሊያስቆመው፣ ሞት ሊያስቀረው ያልቻለ የሕይወት ኃይል አለው ኢየሱስ። በዚህ የሕይወት ኃይል እርሱ ለዘላለም ካህን ነው። በጣም ብዙ የመጽሐፍ ቅዱስ ጥቅሶች ልናነሳ እንችላለን። የኢየሱስ መሞትን የኢየሱስ መነሳትንና ለዘላለም ሕያው መሆኑን የሚናገሩ እንደ ዮሐንስ ራእይ ምዕራፍ 1 ቁጥር 18 መሰረት ሞቼ ነበር። ሞት ቴስት አድርጓል ኢየሱስ። ሞት ቼክ አድርጎታል። ሞት ላይ ቀርቧል ኢየሱስ። ሞቶ አሸንፎ ወጥቷል። በሞት ቼክ ተደርጎ ድል አድርጎታል። ሞቼ ነበር አለ። ማንም ሊቀ ካህን በጣም ብርቱ ናቸው። በእውነት የብሉይ ኪዳን ካህናት እጅግ በጣም ጠንቃቃ ናቸው። በዓመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹሕና ጻድቅ ብቻ አይደለም፣ የንጽሕናው መጠን የማይሞት የሕይወት ኃይል ሁሉ ተሸክሞበታል። ኢተርናል ነው ኢየሱስ። ስላልተፈተሸ አይደለም፣ በባዶ አይደለም ዘላለማዊ የምንለው፣ ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። ጌታ ሆይ ብሎት ያውቃሉ እኮ እስኪሞት። ኦፍኮርስ ጌታ ነው። ማይ ሎርድ ኩሪዮስ ብሎታል። ሞቶ ጌታዬ ብላለች እኮ ማርያም። ጌታዬን አይተዋል ብላለች እኮ ተቀብሮ። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን። ከሞት ሲነሳ ኢየሱስ ጌታ ነው። ለምን? የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ አለ። አያችሁ፣ ኢየሱስ ጌትነቱ የተረጋገጠው አደባባይ ላይ ጌታችሁ ነኝ ብሎ አይደለም። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ። ሞት ኢየሱስን ጌታ ይለዋል። ማንንም ጌታ አይልም ሞት። በዘላለም ሕይወት ኃይል ኢየሱስ ለዘላለም ካህናችን። ኢየሱስ ጌታ። የብሉይ ኪዳን ካህናት እናንተ በጣም ጊዜ ስታገኙ እንድታነቡት ልስጣችሁ አንዳንድ የመጽሐፍ ቅዱስ ክፍል። ለምሳሌ ዘሌዋውያን ምዕራፍ 21 ምዕራፍ 8 ሙሉን እንድታነቡት። ሰዎቹ አፖይንት ሲደረጉ እግዚአብሔር ሲለያቸው ብሉይ ኪዳን ቢሆን እኮ በጣም ብዙዎቻችን አንገባ። ካህናኑንም እኮ የካህን አመራረት እኔ አንዳንዱን በእውነታውን እዚህ ጋር ቆሜ ያላወራው። ምዕራፍ 21 እናንተ አንብቡት። እንደዚህ ያለበት ካህን እንዳይሆን አይደለም ያለው እግዚአብሔር፣ ወደ እኔ እንዳይመጣ አለ። ባይዘዌ ከሌላ ወገን ከይሁዳ ከምናምን እንዳይመጣ ከሌዊ ወገን ሆኖ እንደዚህ አይነት ሰው እንዳይመጣ አጠገብ ያለ ብሉይ ኪዳን አሕዛብ እንዳይመስልህ ከአይሁዳውያን መካከል ከሌዋውያን እንኳን
የማይወክለው አለ፣ የማይጠቀልለው አለ። ብሉይ ኪዳን ኢየሱስ መጥቶ ነው ህጉንም ስርዓቱንም የቀየረው። ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር አዲስ ኪዳን ላይ። ባይዘዌ አሁን ሰውነቱ ላይ ጉዳት ያለበት ብቻ እኮ አይደለም የሚለው፣ አንዳንድ የሚጠቅሳቸው የህመም አይነቶች አሉ። እንደዚህ አይነት ህመም የታመመ እንዳይመጣ ይላል። እንዴ ኦብቪየስሊ ሊያመን ይችላል፣ እንዳመጣ ይላል። እንደሱ ከታመመ ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ፣ አሞኛል ስትሎ ፈውሶ ያስገባ። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ህጉ ምንድነው የጠቀመን? ስታንዳርድ አሳየን። ህጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። ያውላችሁ ሆኜ አይደለም ሆኖ ነው። ሆኖ የኔ ቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ፣ ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ኢየሱስ እኮ አይደል አብ ልጆች አለ። ከኢየሱስ ጀርባ አብረን የገባ ነው። ለዘለዓለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቃውጡ አይልም። ለዘለዓለም ኢየሱስ በማይጠፋ ህይወት ኃይል ሊቀ ካህናችን። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰውየው ያረጀ ቀን ጉድ ነው። ሰውየው ያረጀ ቀን ጉድ ነው። ስጋት ይዛል። ማን ይተካዋል? አሁን ማን ደም ይዞልን የሚገባው? አሁን እንደዚህ አይነት ሰውን ይመጣል። ኢየሱስስ ለዘላለም ስጋት የለብኝም አሁን እንደው አልልም። አልቋል። እስከ መቼ? እስከ መጨረሻ። በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሃል እርግጥ ብላችሁ ኑሩ። በክርስቶስ የመስቀል ሥራ፣ በክርስቶስ ክህነት ተደላድሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል። ይሄ ሰውዬ ቁጥር 18 ላይ ብሉይ ኪዳንን ምንድን ነው የሚለው? ቁጥር 18 የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ምን ብሏል? ይሄን ማስረዳት አልችልም። እኔ አዲስ ኪዳንን ባወራ ይሻለኛል። እስራኤላውያን መጥተው ያስረዱናል። ይሄን ደካማ ነው አሉና ቀጥሎስ የማይጠቅም ምን እያል እኔ አይደለሁም አለ። እግዚአብሔር የተሻለ አምጥቶ ብርቱ አመጣና ደካማ አስባለው። ዘላለማዊ አመጣና ይሄኛው የማይጠቅም። አሁን ጥቅስ ነው ያነበብኩት። አስተያየታችሁን ፈራሁት። ክፈቱ ቁጥር 18 አይልም የሚል አይነት ነው አስተያየታችሁ። እዩት። ይኸው ቁጥር 18 ጻፍልኝ እዚህ ላይ ካለ። የቀድሞ ትእዛዝ ምንድን ነው የሚለው? ጉባኤ ውስጥ ያንብብ። የቀድሞ ትእዛዝ፣ የቀድሞ የተባለው አዲስ ስለመጣበት ነው። ያኛው የቀድሞ የተባለው ከኋላ መጣ፣ ሌላ መጣ። በክርስቶስ ኢየሱስ በኩል ሌላ መጣ። የቀድሞ ትእዛዝ ደካማና የማይጠቅም አይደለም። ደካማና የማይጠቅም የተባለው ለምንድን ነው? እኔን በእግዚአብሔር ፊት ማብቃት ስላልቻለ ነው። ህጉ ደካማ አይደለም። ባለፈው ተናግሬያለሁ። ህጉ ንጹህ ነው፣ ትእዛዙ ቅዱስ ነው፣ በጣም ጻድቅ ነው። ህግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘው እግዚአብሔር እኛን አይቶ አይደለም ህግ ድራይቭ ያደረገው፣ ህግን ከራሱ ነው የወሰደው። እንዲህ አታርግ ሲል የእግዚአብሔር ስታንዳርድ ነው። ያ ትመጥኗል አትመጥኖም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው አለ። ለዛ ከሆነ ዳዊት ሲዘምር ምንድን ነው ያለው? ወደ እግዚአብሔር ተራራ ማን ይወጣል አለ። ማንም ነው መልሱ። ለምን? ያንን የሚያሟላ ስለሌለ። ህጉን ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ ነው። እግዚአብሔር ህጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ህጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው፣ ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አየህ፣ ለዛ ነው ሮሜ 8 ምዕራፍ 8 ቁጥር 3 አካባቢ ላይ ላስት ዊክም ተናግሬያለሁ ይመስለኛል። ከስጋ ጉልበት የተነሳ ህግ ሊፈጽመው አልቻለም ይልና እግዚአብሔር የገዛ ልጁን በስጋ ለባሽ ወይንም በሰው ምሳሌ ልኮ ህጉ የሚጠይቀውን ፈጸመው ይላል። አሁን እግዚአብሔር ህግ ገልብጦ አይደለም፣ ከስጋ ድካም የተነሳ ህጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ህጉ የሚጠይቀውን በክርስቶስ አረገው። አይ አርገ አንድ ካላረክ በዜሮ ነው የሚባዛው። 9 ተጠንቅቀህ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አንችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስቷል። እግዚአብሔር በልጁ ደም በኩል ያመጣ። በፍጹም አንችልም። በእውነት ኮፓፕ አይደረግም። ለምንድን ነው ህጉን መፈጸም አንችለው? ስጋ ኃይለኛ ነው፣ በጣም ኃይለኛ ነው። ስጋ ማለት ይሄ አይደለም፣ ፍሌሽ አይደለም እያልኩ ያለው ዲዛይር ሳርክ ማለት ይሄ እንትኑ ብቻ። ሳርክ በጣም ብዙ ነው ቃሉ።
ግሪክ ነው ግን ብዙ ነው። ሳርክሶማ ፍሌሽና ቦዲ ማለት ይሄ ስጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ህጉ መጥቶ ታገለኝ አልቻለኝም እንዳታረግ ይለኛል፣ አረጋለሁ። ታው ትሞታለህ ይለኛል፣ አልችልም አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እንደ ሰው ደካማ የለም። አታርግ ትሞታለህ ሲለኝ ፔናሊቲውን እያወቅኩኝ አልችልም አለማረግ እና ህጉ እንዳታረግ ሲለኝ አርጌ ሲመጣ ሙት ይለኛል፣ እሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ህግ። ስለዚህ እግዚአብሔር መጣና ደካማና ማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ህጉ የሚጠይቀውን በሙሉ ኢየሱስ አረገ። ለዛውም በህጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራው። ተናግሬያለሁ ብዙ ጊዜ። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው እና ህጉን ከመንገዳው ፍጽም አረገውና ከመንገዳው ነፃ ወጣኝ። እስቲ አሜን በሉ። ሌባ የሚል ህግ አይደለም ያለው፣ አለመስረቅ ተቻለ። አሁን ለዛ እኮ ነው መጽሐፍ ሲነገር ኤፌሶን 4 ላይ ነው ማንም የሚሰርቅ ይልና ከእንግዲህ አይስረቅ አይደለም የሚለው። ሌባው ሰውዬ ጥሩ ሰው ይሁን አይደለም የሚለው፣ እየሰራ ሌላ የሚያካፍለው ይኑረው ነው የሚለው። የሚሰርቅ ሰውዬ አካፋይ ህግ ሊያረጋ አይችልም። ሌባ ብሎ ይገላል፣ ያስወግራል። ወንጌልስ ተራፊ ያረጋል። ይሄ ሌባው አይደለም ሰጪው ወንጌል ነው። ገልብጦት ኢየሱስ በዘላለም ህይወት ኃይል ካህናችን ሆኗል። ድል ያደረገው ኢየሱስ ነው። ህጉስ አይችልም። ስለዚህ ቁጥር 18 ላይ አይ ቲንክ እንትናቸውን ያወጣዋል፣ የሰዎቹን ንቀል ያደርገዋል። በቃ ህግ የቀድሞ ትእዛዝ ሲሉ ተሽሯል። እንዴት? ለምን? የማይጠቅምና ቀጥሎስ ምንም አይል ካማ። ቁጥር 19 ነው መፍትሄው። ለምንድን ነው እግዚአብሔር ህጉን የሻረብን? የማይጠቅምና ደካማ ስለሆነ። ቁጥር 19 ምንድን ነው የሚለው? ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ህጉ ምን ማድረግ አይችልም? ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። የካራክተር ሞዲፊኬሽን ነው የሚሰጥ ህግ። አውትዋርድ ነው፣ ደጅን ነው፣ ሪቹዋል ነው፣ ውስጥን አይቀይረው። ስለዚህ ወደ እግዚአብሔር መቅረብ አትችልም። እናንተ ሌቪቲክ ዘሌዋውያን 21ን ብታነቡ ይኸውላችሁ ለሊቀ ካህኑ የተሰጠው ስርዓት በሙሉ የውስጥ አይደለም የውጭ ነው። አለባበስ፣ የሚቀባው፣ የሚደፋበት፣ ሲራመድ አረማመዱ፣ ዙሪያው የሚከባው ነገር በሙሉ አውትዋርድ ነው፣ ባይዘው የውስጥ የለውም። ለዛ ነው አሮንን የሚያክል ሊቀ ካህን። እንግዲህ አሮን የካህናት ስታንዳርድ ነው። ዕብራውያንም ላይ የመጨረሻ ሊቀ ካህኑ የብሉይ ኪዳን ሊቀ ካህን እኮ አሮን ነው። አሮንን የሚያክል ታላቅ ሊቀ ካህን ደጁን ብቻ እንደሆነ የምታውቀው የወርቅ ጥጃ ሰርቶ ቁጭ አድርጎ አስመለከ። ውስጡ ምንም እንደሌለ የምታውቀው እግዚአብሔር ጠፍቶ እንዳይመስለ ሙሴ ሲጠፋ ሙሴ ሄደ እንደሆነ 40 ቀን 40 ሌሊት ነው። ከዛ አሮን መጡና እንዲህ ያሉት በፊታችን የሚሄድ አምላክ ስራ አለ። እግዚአብሔር እኮ አይታይም እንጂ ይሄዳል። እግዚአብሔር አይታይም፣ ካዩት ይሞታሉ። እምናየው እንደ ግብፃውያን እምናየው ይሆን እንዲህ እየት የምናደርገው አንጀታችን እንዲርስ እንደሱ ነው የፈለጋችሁት? አንጧ አለ። ምን ጉትቻቸውን የሚል ቃል አለ። ይድሮ አንተ ጆሮ ጌጥ ነው። አሁን እኮ አማርኛው የድሮ ቋንቋ ነው። ጉትቻ ይላል። ጉትቻቸው ከግብፅ ይሄ እንትኖቻቸው የሰጧቸውን በሙሉ ይዘው ሲመጡ ጠፈጠፈና ይላል አይደል? ጥጃ ነው የሚለው አይደል? ጥጃ ነው የሚለው ቃሉ ጥጃ አይደለም እንዴ? እንዳልሳሳት ጥጃ ሰርቶ ከዛስ አሮን ነው የሚለው ቃሉ ቆሞ በፊት የሚሄድ አምላክ ይህ ነው አለ ይላል። የእግዚአብሔር ሊቀ ካህን፣ እግዚአብሔር የመረጠው ሊቀ ካህን ዘሌዋውያንን ሙሴ ተቀብሎ የሙሴ አይደለም ዘሌዋውያን የአሮን ነው። የሊቀ ካህኑና የካህናቱ ፋሚሊ ነው ዘሌዋውያን። ብድግ አድርጎ ቃታውያን፣ ሜራራውያን ደግሞ እነዛ ምንድናቸው? ሶስተኞች ጌርሳውያን ለነሱ አከፋፍሎ የእናንተ ነው ብሎ ሌቪቲክስን የሚያክል እንግዲህ ኢየሱስ የሚመጣበትን አንድ አገልግሎት ማለት ነው። እሱን አሸክሞት ሰውየው ውስጡ እንደሌለ የምታየው በፊት የሚሄድ አምላክ ከግብፅ ያወጣ አምላክ ይሄ ነው አለ። ከግብፅ ያወጣ አምላክ ይሄ ነው ብሎ ወደ ጣዖቱ ህዝቡስ ሰገዱ። ከዛስ በሉም ጠጡም ይላል። ጣዖት ከሆነ ሊዘፍኑ ተነሱ ነው የሚለው። ቀጥሎ ዘመሩ አይሆንም። ዘመሩ የሚሆነው ቸርች ነው። በሉ ጠጡ ይላል። ሲጠግቡ ዘፈኑ ይላል። ከግብፅ ያወጣን አምላካችን እግዚአብሔር ብለው በዘመሩበት አንደበታቸው ዘፈኑ። ከዛ ሙሴ ተራራ ላይ አይደለም ጩኸት ሰማ። ሙሴ አለው እግዚአብሔር አቤት ህዝቡ ውረድ አሉ። ሁለቱን የጽላቶች ይዞ እግዚአብሔር የጻፈበት ነው። ሁለት ጽላት ኢያሱ መሃል ላይ ነው፣ ወገብ ላይ ነው ያለው። ኢያሱ ወገብ ላይ ሙሴ እንደዚህ ያለው ይህ የምን ድምጽ ነው? የድል ይመስላል አለ ኢያሱ። እኔ አይደለም ቃሉ ነው የሚለው። ይሄ ድል ነገር ሳይሆን አይቀርም ሲል ሙሴ እንደዚህ ያለ የዘፈን ድምጽ ነው አለ። ዘርና ያረጋው ለምን እዛ ክብር ውስጥ ነው ያለው ሰውየው። 40 ቀን 40 ሌሊት ፊቱ ላይ ነው ያለው። ታውቃለህ፣ እግዚአብሔር ፊት ላይ ነው ያለው። ሲወርድ ፊቱ አበራ የተባለበት እኮ ዘፈን ነው አለ። እና ከዛ ውስጥ ነው የወጣው። ታውቃለህ፣ ዘፍጥረት ምዕራፍ 1ን ያየ ሰውዬ ዘፈንና መዝሙር አይለይም። ዘፈን ነው አለ። ሰውየው ደግሞ ነብይም ነው። ሙሴ ነብይ እኮ ነው። ዘፈን እንግዲህ ወርዶ አሮንን አይደል እንዴት ታረጋለህ? ምን ላርጋለሁ? ሄደ ጠፋ። እዛ 40 ቀን 40 ሌሊት ጠፋ። ብናይ ደመና ነው እንዳለ ተራራውን የሸፈነው። እና ምን እናርግ? ውስጥ ኩናቸው ሁሉ ሰው አዲስ ኪዳን ከውስጥ ወደ ውጭ ብሉይ ኪዳን ደጅ ለምንድን ነው እኛ እንደዚህ ስክር የምንለው?
ደጅ አይደለም ያለው፣ ደጅ ውስጥ ነው ያለው። ኒው ቴስታመንት እኮ ይሄ ነው። አዲስ ኪዳን እኮ ይሄ ነው፣ ውስጥ ነው። አየህ፣ መነካት አለባበስ ላይ አይደለም ያለው፣ መነካት ልብ ውስጥ ነው ያለው። ብሉይ ኪዳን አለባበስ ነው ባይዘው። አሮን እንደተባለው ሳይለብስ ቢመጣ ይሞታል። የሽቶ ቅመማዋን እግዚአብሔር ነው የተናገረው። በዚህ እንትኑን እንትን አድርገው ያለው ሽታ ቢያዛንፍ ይሞታል። ምንድነው የሚሸተው? ይሄ ሰውዬ ጠብ ነው የሚለው፣ አይወጣትም። በገመድ ነው የሚወጡት። የሚገባ የለም ውስጥ። እግዚአብሔር ራሱ እኮ ነው አየውና የማይጠቅም ነው አለ፣ ደካማ ነው አለ ይሄ ነገር እና ሰው እንዲያስታርቀኝ ሰውን ለማምጣት ብዬ እያለቁ ነው አለ። ክብሬ መምጣት አይችሉም አለ። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም ባይዘው። እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ጋር ይላል። እዛው ቁጭ ብሎ ከመውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት፣ እግራቸው ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ሕግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ አለ፣ ለዘላለም ልፍታው ይሄን ጉዳይ በቃ። ስለዚህ መጨከን አለብኝ፣ ልጄን ነው መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ። ስለዚህ ሁሉንም የማድንበት አለና ኢየሱስን ላኳ። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው። ሪታየር እንዳያረግ፣ እንዳይቆም፣ ሞቶ እንዳይቀር የሆነ ቀን ብቻ እንዲሆን ለዘላለም እንደሚሆን አድርጎ ላከ። እስቲ አሜን በሏ።